ቆይ እኔ የምለው ግን የገጫት ልጅ ተያዘ እንዴ? አልተያዘ። አንድ ቀን ይጋለጣል። እሺ አውቃለሁ። የጓደኛ ሚስት በመኪና የገጫት አንተ ነህ። ትሰምኛለሽ? ሁለተኛ ስለ እንደዚህ ነገር ደግመሽ ብታወሪ ይሄ የሰለለ ፕሮፖርሽን ሲጣርግ የምገልሽ። እሺ በቃ ትናደድ። የሰው ልጅ ይለወጥ፣ አዳነ ግን አይለወጥ። ከስሙ ተቃራኒ የሆነ ልጅ ነው። ባታምኚ ነው የሚሻልሽ። ይሄው ጠጣውልሽ። ደስ አለሽ? አዎ የኔ መቤት በጣም ደስ አለኝ። በላዳንን አሪሳን ሰብስብ። በቁምሽ ከምትሰቃይ ብትሞች ይሻላል ብዬ ነው። ዊልቸሩ መግፋቱ ይታክታል። የኔ መቤት ተመችቶሻል? ወይኔ ጉዴ! ተነሳሽ እንዴ? የኔ መቤት ቀናርክሽ እንዴት ነሽ? ምንድን ነው የሆንኩት? ቆይ ምንድን ነው የተፈጠረው? ሰብለ የተፈጠረ ነገር አለ ወይስ ወድቄ ራሴን መቶኝ ነበር? ንገሪኝ እስኪ ምንድን ነው የተፈጠረው? እኔ እንጃ የኔ መቤት። ደህና እየተጫወትን ነበር ሳሎን። ምን እንደሆንሽ አላውቅም። ከዊልቸርሽ ላይ ድንገት ወደቅሽ። እኔና ዳነ በጣም ደንግጠን ስለነበር አፋፍሰን አመጣንሽ። ታዲያ አንቺ አጠገቤ ምን ትሰሪያለሽ? ማለቴ ምን እየሰራሽ ነበር እስካሁን? እንዴ የኔ መቤት ምን ማለት ነው? እኔና ዳነ አፋፍሰን አምጥተንሽ እዚህ ካስተኛንሽ በኋላ ስንጠብቅሽ ይጠብቅሽ እሱም አልነቃ ስትዩ በቃ አንቺ እዚህ ሁኚላት ብሎኝ እሱ ሄደ። ጋሼም አልመጣም እትዬ። እንዳልደውልለት ደግሞ ስልኩን አላቀው። እርኩስ መንፈስ ተጠናውቶሽ ይሆናል ብዬ እዚህ ቆሜ ውዳሴ ማርያም እያነበብኩልሽ ነበር። አመሰግናለሁ ሰብልዬ፣ በጣም አመሰግናለሁ። እውነት ሰብሊ፣ አንቺ በጣም ጥሩ ሰው ነሽ። ደግሞ ምንም አትስጊ እሺ? እኔ ምንም አይነት እርኩስ መንፈስ የለብኝም። እንዴ ታዲያ ምንድነው ከመሬት አንስቶ እንደዛ ያፈረጠሽ እትዬ? እኔ እንጃ፣ እኔም በጣም ግራ ገብቶኛል። ምንም የማስታውሰው ነገር የለም። ወይ መድኃኒዓለም እትዬ፣ እኔ ብቻዬን ፈራሁ እኮ። ብጠራሽ አትነሺም፣ ብጠራሽ አትነሺም። ፈራሁ፣ ብቻዬን አለቀስኩኝ እኮ። ለምን አለቀስሽ የኔ ምስኪን? ቆይ በዛው የምቀር መስሎ ተሰማሽ እንዴ? እንዴ ኧረ በፈጣሪ እትዬ ምን ሆነሽ ነው? እኔ ለመቼ በዳንሽ ለመቼ በቆምሽ እላለሁ። ጭራሽ በዛው ልትሞቺ እትዬ። ኧረ በስመ አብ፣ የሴጣን ጆሮ ይደፈን እትዬ። እርሱ አትቼ የምለውን ነው። ቆይ አይዞሽ ሰብልዬ፣ አሁን እኮ አለው። አታልቅሽ እሺ በእናትሽ። እኔ በጣም ደህና ነኝ። ተይ እትዬ፣ አንቺን ምንም አይንካሽ። እንደው ለትዳርሽ ሲባል ፈጣሪ አምላክ በሰላም በጤና ያኑርሽ። አንቺ ምንም አትሁኝብኝ እትዬ። አሚን አሚን የኔ ምስኪን። እሺ በቃ እትዬ፣ አሁን ከተረጋጋሽ ውሃውን ላምጣልሽ? ቆይ እሺ ታመጭልኛለሽ። ግን ሰብልዬ እባክሽ አንድ ነገር ተባበሪኝ። ምን ላርግልሽ እትዬ? የፈለግሽውን ጠይቂ። ምን ላርግልሽ? አደራሽን እሺ ሰብልዬ፣ እባክሽን ይህንን ነገር በእኔና ባንቺ መሀል ብቻ ይቅር፣ ሚስጥር አድርጊው። ምኑን እትዬ? የተፈጠረውን ነገር። አዳነ እንደሆነ ሁሉንም ነገር አይቷል እትዬ። ከኛው ጋር ነበር ሲጨነቅ የነበረው። ለባለቤትሽ ደግሞ ራስሽ ትነግሪያለሽ ነው? ለጓደኛሽ ሰላም እንዳልነግራት ፈርተሽ ነው? ለአዳነ ነው እነግረዋለሁ፣ ለበረከት እንዳይነግረው። አንቺ ግን የተፈጠረው ነገር ግልጽ እስከሚሆን ድረስ ለበረከት ምንም ነገር እንዳልነግረው። ለምን እትዬ? ይጨነቅብኛል። እኔ ደግሞ ከዚህ የበለጠ ሌላ ጭንቀት ልፈጥርበት አልፈልግም። እሺ ግን እትዬ በሽታሽን ተናግረሽ መፍትሄ ቢፈለግ አይሻልም? ጸበልም ቢሆን ይዞሽ ይሄዳል። አይ ይቅር፣ ምንም ነገር አይስማ። ምን ችግር አለው? እሳቸው ካልተመቻቸው እኔ ራሴ አንዱ ገዳም ወስጄ ጸበል አስጠምቅሻለሁ። አይ ለአሁኑ ይቅር። ድጋሜ የሚያመኝ ከሆነ ግን እንሄዳለን። ግን በቃ ምንም አትንገሪው እንዳይጨነቅብኝ። አይ እትዬ፣ ለባለቤትሽ ያለሽ ፍቅር እንዴት ደስ ይላል። ፈጣሪ የባረከሽ ሰው እኮ ነሽ።
እኔም በሆነ እዚህ በጸሎቱም በምኑም አግዝሻለሁ። አመሰግናለሁ የኔ ምስኪን። አሁን ግን ውሃውን ቶሎ አምጪልኝ። እኔ ድካም እያለኝ። እሺ እትዬ አሁኑን አመጣልሻለሁ። እሺ የኔ እናት። ወይ ጌታዬ በጣም ይቅርታ፣ ሳላውቅ ነው። እሺ ችግር የለውም። ይቅርታ በጣም እሺ ችግር የለውም። ወይኔ ዛሬ ምን ሆኜ ነው? ምንድነው እንደዚህ የሚያርበተብተኝ? ቆይ ምን ሆንሻል ሰብለ? የተፈጠረ ችግር አለ እንዴ? ኧረ ምንም የለም። ጽናት እንትን ብላ። ምን ጽናት ምን ሆነች? ኧረ ምንም የለም ጋሼ፣ ምንም ካፌ አምልጦኝ ነው። ይቅርታ ሰብለ። በይ ነገር ምንድን ነው የተፈጠረው? ጽናት ምን ሆነች? ኧረ ምንም አልሆነችም። እንደው ዝም ብሎ ብቻ ምን ልንገሮት። እንደውም ጋሼ ይሄ ነገር ለሷ ምንም አይጠቅም። ግን ጋሼ እንደው በፍጹም ይሄን ነገር ለሷ እንዳይነግሯት ሚስጥሬን ጠብቂልኝ ብላኛለች። ንገሪኝ። ምንም ነገር አልነግራትም። ጽናቴ ምን ሆናለች? ከኔ ምንድን ነው የደበቀችው? ትናንትናና ዛሬ በተደጋጋሚ የእንቅልፍ ኪኒን እየወሰደች ያለ ልክ ትተኛለች። በቃ መተኛት ብቻ ነው። ጽናቴ ምን ሆናለች ዛሬ? እኔ እንጃ ጋሼ፣ መተኛት ብቻ ነው። መተኛት ፈልጋለሁ፣ በረከት ከመጣ ራቱን ስጩ ይብላ ብላኛለች። ና ጋሼ ራትህን ብላ። አይ አያስፈልግም፣ አልበላም። ወይ ጌታዬ፣ ራትህን አትበላም? ቀንም እኮ ምንም አልቀመስክም። ራትህን ብላ። ያለ እሷ እንዴት ይበላልኛል? እሷ እኮ ሾርባ ስሪልኝ ብላ ሾርባ ጠጥታ፣ ድንች ነው የምፈልገው ብላ ድንች ወጥም በልታለች። አንተ ለምን ባዶ ሆድን ታድራለህ? ራትህን ብላ። ይብቃኝ። ውስጤ ደህና ሳይሆን ምንም ነገር አልበላም። ወይ ለአንተ የምትፈልገውን ነገር ልስራለህ እንዴ? ግድ የለም። ደህና ደሪ ሰብለ። እንዴት አደርሽልኝ የኔ ሚስት? እግዚአብሔር ይመስገን። እንዴት አደርክ? በረከቴ የኔ ባል። ዛሬ ደግሞ ቀድመኝ ተነስታ ነው? እኔ እኮ ምንም አልሰማሁም። ምንድን ነው ዛሬ? ከዚህ በፊት እኮ ቀድመሽኝ ነበር የምትነሺው። ደግሞ ሌሊቱ ሙሉ ምንም ሳትንቀሳቀሽኝ ያደርሽው። በሰላም ነው የኔ ሚስት? እኔ እንጃ ብቻ ግን እኔ የማውቀው ከባድ የሆነ እንቅልፍ እንደተኛው ነው። ደግሞ እኮ ማታም ስትመጣ ምንም አልሰማሁም። እንደዛ ነው የኔ ሚስት? የሆንሽው ነገር አለ? ምናልባት ልትነግሪኝ የምትፈልጊው ነገር ካለ ብዬ እኮ ነው። እንደዚህ ጭልጥ ብለሽ ስተኝ እኮ ይሄ መጀመሪያሽ ነው። አይ እኔ ምንም አልሆንኩም። ዝም ብዬ ድካም ነገር እረፍት ለማድረግ ብቻ ነው። በእንቅልፍ እረፍት እያደረግሽ ነው? አረ የምን በእንቅልፍ እረፍት ማድረግ ነው? አንደኛዋኑ ሞቷን እየተለማመደችልን አፈር ውስጥ ገብታ እረፍ ትልል እንዴ? እኔ ጌታ እስቲ ቀና ብለሽ ተቀመጭ። በረከቴ ራሴን በጣም እያመመኝ ነው። ምን ሆነሽብኝ የኔ ሚስት? ምን ሆነሽብኝ ሚስት? አንተ እቅፍ ውስጥ ስገባ እኮ እንዴት ደስ እንደሚለኝ እንዴ! እና አቀፈኝ ብትይኝ አቅፍሽ የለም እንዴ? የምን ሰበብ ምክንያት መፍጠር ነው እንዴ?
ቆይ አይ እኮ ምንም ሰበብ አልፈጠርኩም። አሞኝ ነው። ደግሞ በባሌ ለመታቀፍ ምክንያት መፍጠር ይጠበቅብኛል። ከየት የመጣ ህመም ነው ደግሞ? ይሄን ያለ ራስ ምታት እስከዛሬ እኮ የለብሽም ነበር አይደል? እኔ እንጃ ትላንትና። ይቅርታ የኔ እመቤት፣ እንዴት አደራችሁ? ቁርስ ደርሷል ብዬ እኮ ነው። ደረሰ? አዎ፣ እዚሁ ላምጣው እንዴ እመቤቴ? አረ ምንም ችግር የለውም፣ እዛው መተን እንበላለን። እሺ እመቤቴ፣ ጥሩ ቁርስ ነው የሰራሁት። ክችን ያለች። ዛሬ ግን ፈጠነ። አረ በተለመደው ሰዓት ነው ትዬ። ጋሽ ስራ የሚሄዱበትን ሰዓት ጠብቄ እኮ ነው የሰራሁት። አረ ቁርሱን አይደለም። እና ምኑን ነው ፈጠነ ያልሽኝ እመቤቴ? አይ ምንም አይደለም፣ በቃ ሂጂ። ምስኪን የሆነች ልጅ ምንም አይገባትም እኮ የዋህ ነች። እሺ እኔ እመቤት። አልገባሽም ያለች? ያልገባሽስ አንቺ በቀዘቀዘው ገላሽ ባልሽን ለማቀፍ የምትንቀሸቀሽ ደግሞ እኮ ፈጠንሽ ትላለች። እኔ ፈጠንሽ ላታስጨርሹ ባልሽን አትወስውሽ። አፈር ሳገቢ ባልሽን አይንሽ እያየ እንዳልቀማሽ። አይ ጽናት። በረከቴ ወይ የኔ ሚስት፣ ሰሞኑን ግን ስለ ስራ ምንም እያወራኝ አይደለም። ለምንድን ነው ዝም የምትለኝ? ጽናቴ፣ አንቺ እንድትጨነቅብኝ አልፈልግም። የኔ ባል፣ እኔ እኮ ምንም አልጨነቅም፣ ግን ደግሞ ብሰማ በጣም ደስ ይለኛል። ደግሞ እኮ ያንተ ጭንቀት ማለት የኔ ጭንቀት አይደለም። ስራ ሁሉ አሪፍ የሚባል አይደለም። በእርግጥ ያስጨነቀኝ የስራው መጥፋት አይደለም። ለአንቺ ሕክምና ብለን የተበደርናቸው አበዳሪዎች በጣም እያስጨነቁኝ ስለሆነ ነው። ምን እንደማደርግ ራሱን የጨነቀኝ ግራን የገባኝ። አይ የኔ ባል፣ ሸክም ሆንኩብህ አይደል? ህልምህን ይዤው አልጋ ላይ ተኛው አይደል? አሁን እኔ እንደዚህ የሚል ቃል ወጣኝ? ንገሪኝ ትያለሽ። ስነግርሽ ደግሞ ህልም ላይ ተኛው፣ ግልም ላይ አንቀላፋው ምናምን ትይኛለሽ። ለዚህ እኮ ነው የማልነግርሽ። ይሄን ነገር በተደጋጋሚ እያሰብሽ ራስሽን እያስጨነቅሽ የጎዳሽ እኮ ነው። ምን ላድርግ በረከቴ? ቆይ እስኪ ንገረኝ፣ እኔ ምን ማድረግ ነው ያለብኝ? ምንም አታርጊ። ዝም ብለሽ ብቻ ነው ዝም ብለሽ እሺ። እግዚአብሔር ግን እንዳንተ አይነት ባል ባይሰጠኝ ኖሮ ምንድን ነበር የምሆነው? ከማን ጋር ነበር የምኖረው? የኔ ሚስት፣ ለእኔ ራሱ አንቺን ባይሰጠኝ ምን ሆን ነበር? ልጅ ሆን ነበራ። ልጄ ልትሆኝ እሽኮኮ አድርጌሽ እንዴት እንደምዞር ቦራ መጫወቻው አለ እዛ ራሱ ልጅሽ ነው የሚሄድ። ወይስ አንበሳ ግቢ ይሻላል? እዛ ዝም ብለህ የእሷ ብትሆንም ባትሆንም የኔ መሆን አይቀርም። መች ነው የዚችን ሴትዮ ድምፅ ማልሰማበት ቀን? መች ነው ሞተሽ አፈር ገብተሽ የምትበሰብሽበት ቀን መች ነው? ወይ ተቃጠልኩ፣ ተንገበገብኩ፣ ተቃጠልኩ። እትዬ ቁርሱ ቀዘቀዘ እኮ፣ አትመጡም እንዴ? ውይ ሰብልዬ፣ እውነት በጣም ይቅርታ። አሁኑኑ መጣነሽ። በረከቴ፣ ዛሬ እንቅልፍ አሞኜ ስራ አስረፈድኩብህ አይደል? ኧረ በፍጹም። እኔ ነኝ ከአንቺ ጋር ትንሽ ጊዜ ላሳልፍ ብዬ ያረፈድኩት።
ናፈኩ አይደል በረከቴ? አይነን እኮ አይቼዋለሁ የቱ ጋር እንዳረፈ ይገባኛል። እሺ እባክሽ እንደዚህ አትበይ ጽናቴ። ሰው እኮ ደስታው ከሚወደው ሰው ጋር አብሮ መኖር ነው። ሄላ አንተ የኔ ሸበላ፣ ትላንትና እኮ ፍቅር የሰራንበትን አልጋ ሳየው እንዴት እንደናፈከኝ አልቻልኩም። ይሻላል የኔ ጦር ማስቲካ እና አሁን ልምጣልሽ? ምን እባክህ፣ ዛሬ በረከት ከቤት የሚወጣም አይመስለኝም። በዛ በደነዘዘ ገላዋ እያሻሸች ልጁን በጥማት ልገለው። እሱ ግን ያሳዝናል። ለነገሩ ምን ያድርግ? አያቅፋት አይስማት ነገር አካለ ጎዶሎ ናት። እንዲሁ ዝም ብሎ አይኗን እያየ ይኖር እንጂ ፍላጎቴ ምን ሆነና? ይሄ እኮ ነው እኔ ያጣሁትን ገላ እሱም እንዳያገኝ። እንዲህ ሲሆን ማየት ደግሞ እንዴት እርካታ እንደሚሰጠኝ ብታይ። አውቃለሁ ደስታው ላንተ ብቻ ሳይሆን ለኔም ነው። ምን አሁንስ ብትል ሳሎን እየተሳሳቁልህ ነው። እንዴት ሆነ? ደጋግሜ ደስታቸውን ባጠፋው ተሽመድምዶ ከሷ ስራ አይጠፋም። እንዲህ ጆለሽ እንዳታስቢ። የዛሬዋን ቀን የደስታቸውን ቀንም አስታውሼ በደንብ ሰርፕራይዝ አደርጋቸዋለሁ። እንዲህ ብለሽ እንዳታስቢ። ሰርፕራይዙ ግን እኔን አያካትትም። ተበይ አንቺ ዝም በይ። አንቺ ምን የሚያመጣሽው ለውጥ የለም። አርፈሽ ቁጭ በይ። ቻው። ሰርፕራይዝ! እንኳን ለዚች ለተባረከች ቀን በሰላም አደረሳችሁ። እሺ ምንድን ነው አዳነ? ብቻ ይሄን ቀን ረስተነዋል እያላችሁ ባልሆነ አልገባኝም። ለምንድን ነው ኬክ ይዘህ የመጣው? ወይኔ ቤተሰቦች በጣም ነው የሚገርመው። ይሄን የመሰለ ቀን ረሳችሁት። ለነገሩ ብትረሱትም አይገርምም። ዛሬ እኮ የጋብቻችሁ ቀን እኮ ነው። ይሄን የመሰለ ታላቅ አንቨርሰሪ ቀን ይረሳል እንዴ? በደንብ ነው የምናስታውሰው አዳነ። ግን ደግሞ ማክበር እንደማንፈልግ ታውቃለህ። ለምን እኮ? በምክንያት ጽናት የዛሬ ዓመት የጋብቻ በዓላችን ለማክበር ወደ እኔ ስትመጣ መኪና እንደገጫት ረስተውን? በእርግጥ ምን መሰለህ ጓዴ፣ የማይሽር ህመም ጥሎባት እንደሄደ አውቃለሁ። ግን ደግሞ መቼስ ምን ይደረጋል፣ ፈጣሪ በሰጠው ነገር አመስግኖ መኖር ነው። ለእናንተም እሱን አስባችሁ አመስግናችሁ ማክበሩ ይሻላል ብዬ እኮ ነው። አይሻልም እንዴ? በፍጹም አይከበርም አዳነ። ይህን ኬክ አውጥተህ ጣለው። መጥፎ ትዝታ እየቀሰቀስክብኝ ነው። ኧረ ቤኪ፣ ኧረ ንገሪው። ልፋቴን ወርውረው ልፋቴን። አዎ አውጣና ጣለው ነው። ድሮም አውቀዋለሁ። እኔ የአንተን ደስታ እንጂ የአንተን መከፋት መች ፈለኩት? ችግር የለውም። እጅ አመድ አፋሽ ያልታደልሽ ቆሎ እንዴት ስትቆረጠም ያደርሽ ማለት ግድ የለም። እሱ እኮ አንተን ለማስከፋት ፈልጎ አይደለም። ግን በቃ ይሄ ነገር ከኛ ህይወት ውጭ መሆን ያለበት መረሳት ያለበት ታሪካችን ነው። አንተኛን ለማስደሰት ፈልገህ እንደሆነ በደንብ ይገባኛል። ግን ደግሞ በረከት ቶሎ እንደሚከፋው ታውቃለህ አይደል?
እኔ እኮ ጽናት የውድጄ እኮ አይደለም፣ ግን የእናንተ ሀዘን ለእኔም ሀዘን ነው። የእናንተም ደስታ ደግሞ ለእኔም ደስታ ነው። ቤተሰብ ነኝ፣ ወንድም ነኝ፣ ማገር ነኝ ለዚህ ቤት አይደለ እንዴ? እኔ እናንተን ያስደሰትኩ መስሎኝ፣ እኔ እናንተን ያስደሰትኩ ክብር የሰጠው መስሎኝ ነበር። ተይው፣ ማረባ ሰው በቃ እሺ ተወው አዳነ። ግን ልፋትን ሳልረዳ ቀርቼ አይደለም። አላውቅም፣ መጥፎ ስሜት የተሰማኝ ነው። መቼም ትረዳኛለህ አይደለ ጓዴ? አዎ ጓደኛዬ፣ ተው በቃ ይቅር፣ ሁሉም ይቅር። አዳነ እውነት በጣም አመሰግናለሁ። አንተ ጥሩ ወዳጃችን ነህ። ጽናት በጣም እኮ ነው የምታሳዝኝ። እስቲ አስቡ፣ ይህችን የመሰለች ልጅ አሁን እንደዚህ ሽባው ተቀምጣ አስቡ። እኔ ግን ምንም ቢሆን በጣም ነው የምወዳችሁ እውነት። ውይ እባክህ ተከተለው አዳነ። እሺ ቆይ ሰብለ አቤት። መቼም እኔ አልተሳካልኝም። ይሄንን ኬክ ውሰጂና ለድሃዎች ጫቸው። ለዛ አለው አይደል? ለድሃዎች ጫቸው። እሺ አደይ፣ ትላንትና በረከት ታመሜ መውደቄን አያውቅምሽ። እባክህ እንዳትነግረው። እንዴት? ምን ሆነሽ ነው ጽናት? ማመን ነገር ነበረበት እኮ። ምን ሆነሽ ነው? እኔ እንጃ፣ ብቻ በህመሜ እርግጠኛ ሳልሆን ነግሬው ሌላ ጭንቀት ውስጥ እሱን ማስገባት ስለማልፈልግ ነው። ሌላ ጊዜ እነግረዋለሁ። እሺ በቃ፣ ግን መነገር ነበረበት። ይሁን። ጓደኛዬ በጣም ይቅርታ። ይሄ ቀን መጥፎ ትዝታ እንደሚቀሰቅስብህ አላሰብኩም ነበር። ችግር የለውም፣ እረዳሃለሁ። ቤኪ፣ እኔ እናንተ ከልጅነት እስከ እውቀት እኮ በደንብ እንተዋወቃለን። ብዙ የከፋ ሀዘን፣ ደስታን አብረን አሳልፈናል። በጣም ብዙ። በህይወት ያንተን ሙሉ ስሜት እንረዳለሁ፣ አውቀዋለሁ። አሁንም ያለህበት ስሜት በደንብ ይገባኛል። አውቃለሁ። ቤኪ፣ ጽናት የመኪና አደጋ ስለደረሰባት ብቻ አይደለም አይደል የከፋ? መቼ ከፋኝ አዳነ? አልከፋኝም። ምንም መጥፎ ስሜት አልተሰማኝም። ተው ቤኪ፣ ተው። እኔ እኮ ያንተ ውዱ ጓደኛ ነኝ፣ የልጅነት ጓደኛ። ያንተ ስሜት በደንብ እረዳዋለሁ። እንኳን አይደለም ፊትህ እንዲህ እንደተጣለ ካልሲ ሆኖ አይደለም እየሳክ እየተፍለቀለቅ እንኳን ያንተን ስሜት እኮ ነው ያውቀዋለሁ። ጓደኛዬ እኮ አዳነ ነኝ። በግድ ክፋ ነው እንዴ? የሚያስቅ ነገር ከሌለ በምን ልደሰት? ወይ ጓደኛዬ፣ እረዳዋለሁ እኮ ውስጥ የሚሰማህን ስሜት እኮ እረዳዋለሁ። ይሄ አልነበረም ያንተ ፍላጎት። ያንተ ፍላጎት ያልነበረም ጓዴ። ያንተ ፍላጎት ቤተሰብ መመስረት፣ ልጅ ወልዶ መሳም ነበር። እሹሩ ማለት ነበር ፍላጎት፣ ግን አልሆነም። ጓዴ ታውቃለህ፣ ለዚህ እኮ ነው ደስታ ካንተ አይደለም ነው ማለቴ ነው። እውነታን አትሽሻ፣ እውነታን አትራቅ። የቱን እውነታ አዳነ? የቱን እውነታ? በአንድ የመኪና አደጋ ያጣውን የቤተሰብ ፍቅር፣ ምስረታ፣ ደስታ፣ ልጅ ማግኘትን፣ እሱ እውነታ። ሁሉም ነገር የሚሆነው ፈጣሪ ሲፈቅድ ነው። የኔ ያልሆነውን ነገር ደግሞ ታግያ አላመጣው።
መታደል ባትችል መታገል ግን ትችላለህ። ፈጣሪ ሰጥቶ እንዳልሰጠው እድሉን ሰጥቷል። እድሉን ተጠቀምበት። አሁንም የልጅ እድሉ አንተ ካለ ግን ተጠቀምበት። ሰብለ። አቤት የኔ እመቤት። ሰብልዬ ዛሬ በረከት በጣም ከፍቶታል። አጠገቡ መሆን አለብኝ። እባክሽ እሱ ጋር ውሰጂ። የኔ እመቤት ከሱ በላይ እኮ አንቺ ከፍቶሻል። ቢሆንም ግን ከአጠገቡ መራቅ አልፈልግም። እባክሽ ውሰጂ። እሺ እናት። እና ጃል ምን እያሰብክ ነው? ጽናትን ፈትቼ ሌላ ሚስት ላገባ?